እንኳን ወደ ጎል ሲቀድ በሰላም መጣችሁ። ዛሬ የምንነጋገረው ከውስጥ ወደ ውጭ የሚለውን ነው። አንድ ሰው ውስጡን ከሰራና ካሻሻለ ከውስጥ ካደገ ውጭ ያሉት የዛ ሰው ፕሮፌሽኑ፣ ቤተሰቡ፣ ኦርጋናይዜሽኑ እንደዚሁም ደግሞ ሀገሩ ላይ የተሻለ ውጤትና ሪዛልት ኮንትሪቢሽን ይኖረዋል ከሚል ተነስተን ነው የምነጋገረው። በዚህ ጉዳይ ላይ የብዙ ዓመት ኤክስፒሪየንስ ያለው thousands of people በኢትዮጵያም በአፍሪካም ትሬን ያደረገ ኮች ያደረገ በጣም ክላሲክ የሚባሉ መጽሐፍቶችን የጻፈና ህይወቱን ሁሉ ለዚህ ዴዲኬት አድርጎ ኮሚትድ የሆነ ሰው ነው ያመጣሁላችሁ። he is one of the top voice በዚህ በፐርሰናል ዴቨሎፕመንት እና በሊደርሺፕ ዴቨሎፕመንት ላይ ዶክተር ኢዮብ ማሞ ይባላል። ዶክተር ኢዮብ ማሞ የኢምፓክት ኢትዮጵያ ዳይሬክተር ነው። ዶክተር ኢዮብ እንኳን በሰላም መጣ። አመሰግናለሁ ስለጋበዝከኝ። እንኳን ሰላም ቆይ። እኔ በደንብ አውቃለሁ። ኢትዮጵያ በ2018 የመጣው ጊዜ በአካል ተገናኝተናል። እንደዚሁም አንድ ፕሮጀክት ላይ አዲስ አበባ ዩኒቨርሲቲ ስፖንሰር ያደረገው ላይም በጋራ ሰርተናል እና መጽሐፍቶችህንም አንብቤ ያለሁኝ አውቃለሁ ማለት ነው። ግን ምናልባት አንተን ማያውቁ ብዙ ሰው ያውቀዋል ብዬ ገምታለሁ። ግን ምናልባት ለማያውቁ ሰዎች ዶክተር ኢዮብ ማን ነው? በተለይ ደግሞ ወደዚህ ወደ ፐርሰናል ዴቨሎፕመንት ወደ ሊደርሺፕ ዴቨሎፕመንት መቼ መጣህ? ምንድስ ነው እንዲህ የገፋፋ? በዚህ ጉዳይ ላይ ገብተህ ብዙ ሰው የገባበት ኤሪያ አይደለም እና በዛ ውስጥ እንድትገባ ያደረገ ምክንያት ምንድን ነው በሚለው ብንጀምር የተወሰነ ለተመልካቾቻችን ባክግራውንድ ስለሚሰጥ። እሺ፣ አመሰግናለሁ። እኔ ወደዚህ ፐርሰናል ዴቨሎፕመንት ኤሪያ ለመግባት የፈለኩበት ዋናው ኢንስፓየር ያደረገኝ የራሴ ባክግራውንድ ነው። የልጅነቴ በቲኔጅ እድሜ ላይ የነበረኝ የተለያዩ ኢሞሽናል እና ሳይኮሎጂካል የሆኑ የፐርሰናል ኢሹዎቼ በዛ ነገር ውስጥ ማንም ወጣት ማለፍ የለበትም፣ ማንም ልጅ ማለፍ የለበትም የሚል የመነሻው ሀሳብ እሱ ነው ብዬ ነው የማስበው። በእርግጥ ከእምነቴ የመነጨ ነው፣ መንፈሳዊ እምነቴ የመነጨ ነው። እሱ ሎንግ ስቶሪ። ግን ያ ነገር እኔ ባለፍኩበት የሚያልፉ ወጣቶች ከዚህ ነገር ነፃ ሆነው ራሳቸውን አሳድገው ፖቴንሻላቸውን አይተው ለይተው እዛ ደረጃ እንዲደርሱ ያለኝ ፓሽን ወደዚህ ነገር ውስጥ እንዲገባ መነሻ እሱ ነው ብዬ ነው የማስበው። መቼ እንደገባ ታስታውሰዋለህ? በዚህ ጉዳይ ላይ እኔ ትንሽ ባክግራውንድ ለመስጠት ከኢትዮጵያ ወጥቼ ወደ አሜሪካ የመጣሁት በፈረንጆቹ 2005 ነበረ እና በጣም አክቲቭ ስለነበርኩ አዲስ አበባ ውስጥ በደንብ አውቃለሁ የሚሆነውን ነገር እና እኔ ማስታውሰው የሊደርሺፕ ወይም የፐርሰናል ዴቨሎፕመንት ኮች ኮንሳልታንት አልነበረም። በሌሎች ኤሪያዎች ላይ ኮንሳልታንቶች ትሬነሮች ነበሩ፣ ግን በዚህ በፐርሰናል ዴቨሎፕመንት እና በሊደርሺፕ ዴቨሎፕመንት ላይ ግን የማውቀው አልነበረም እና 2018 ስመጣ ማን ነው በዚህ በሊደርሺፕ ዴቨሎፕመንት እና ፐርሰናል ዴቨሎፕመንት ላይ ኢትዮጵያ ውስጥ የሚሰራው ብዬ ስጠይቅ ቶፕ ኔምስ ከሰጡኝ መካከል አንዱ ያንተ ነበረ። እኔ እዛ አልነበርኩም ማለት ነው። ይሄ ፐርሰናል ዴቨሎፕመንት ሊደርሺፕ ዴቨሎፕመንት በፍሎሪሽ ባደረገበት በጀመረበት ጊዜ አልነበርኩም እና ምናልባት አንተ ስትጀምር ታስታውሰዋለህ መቼ እንደጀመርክ? ምን ይመስል ነበረ ለውጡስ? አሁን የደረሳችሁበት ደረጃ በዚህ በፐርሰናል ዴቨሎፕመንት እና በሊደርሺፕ ዴቨሎፕመንት አሁን የደረሰበት ደረጃ ሀገራችን ውስጥ ከመድረሱ በፊት ምን ይመስል ነበረ ጉዞ? አዎ፣ እኔ ወደዚህ ነገር በጣም በደንብ አድርጌ መርስ ያደረኩበት የመጀመሪያ መጽሐፌን ሰልፍ ዲቨሎፕመንት ላይ ወይም ሊደርሺፕ ላይ ያወጣሁት የዛሬ 15 ዓመት ነው። የመጀመሪያው መጽሐፌ አመራር ኤ ቱ ዚ የሚለው ነው እና ከዛ በኋላ ነው ያ ነገር በጣም ፔኔትሬት አደረገ ብዙ ሰዎችን። አክቹዋሊ ከሊደሮች ይልቅ ኦፍኮርስ ሊደሮች ያነቡት ነው በተለያየ ኤሪያ ያሉ መሪዎች፣ ነገር ግን ኢቨን ኮሚኒቲው በአጠቃላይ ገባ። በጣም ብዙ ነው የእሱ መጽሐፍ ሄደው የተሸጠው። ከዛ በኋላ ነው ያን ጊዜ ኮሚትመንት ገባሁኝ። በየ6 ወሩ አንድ ነገር ኮንትሪቢዩት ለማድረግ አንድ መጽሐፍ ኮንትሪቢዩት ለማድረግ ኮሚትመንት ገባሁኝ። እንግዲህ የዛሬ 15 ዓመት ነው እሱ። በየ6 ወሩ ውስጥ ሂሳቡን ስትሰራው 15 ዓመት ማለት ነው። አሁን 30ኛ መጽሐፌን እየጻፍኩ ነው። ከዛ ወዲያ ነው ወደዛ ውስጥ መግባት የጀመርኩትና ዘልቄ የገባሁት። ያን ጊዜ ሲጀምር ብዙ እንዳልከው ነው፣ ብዙ የለም እንደዚያ ነገር። እኔ ራሴ ያው መጀመሪያ መጽሐፌን ለመጻፍ ሬፈረንስ አገርኛ ሬፈረንሶች ስፈልግ ላገኝ አልቻልኩም። የውጭ ሬፈረንሶችን ኮንቴክስቹዋላይዝ እያደረኩኝ
ብዙ የተጠቀምኩት እንደሱ አይነት ነገሮችን ነው እና አሁን ግን እያደገ በጣም ሄዷል። ደስ የሚል እድገት ያሳያል በዛ ዙሪያ እና ያው ለውጡ ምንድን ነው? ያው ትንሽ ወደዛ ሰው አዌር ነው። በተለይ ወጣቱ በጣም ይፈልጋል። ከእሱ አንጻር እያደገ እና ፍላጎት የወጣቱ ፍላጎት እየጨመረ እንደሄደ እርግጠኛ ሆኜ መናገር እችላለሁኝ። ወጣቱ ብለው ምንድነው እኔ ኤንጌጅ አደረኩት ከወጣቱ ጋር በጣም ስለሆነ ማለት ነው። በጣም ደስ ይላል። ብዙ ነገሮች ከአንተ ሼር አደርጋለሁ። እኔም ተወልጄ ያደግኩት ሀረር ስለነበረ እዛ ስታድግ በወጣትነት ብዙ ጊዜ ጫት ትቅማለህ፣ ትጠጣለህ፣ ትጨፍራለህ እና የወጣትነት ህይወት ላይ ወደፊት ማን ልሆን ይገባል፣ ምን ፕሮፌሽን ልከተል፣ ቢዝነስ ልክፈት ወይ እነኚህ የሚባሉት ነገሮች ብዙ የተለመዱ አይደሉም እና ከዛ ውስጥ እንዴት እንደወጣሁ ፐርሰናል ዴቨሎፕመንት እንዴት እንደረዳኝ፣ መጽሐፍ ማንበብ እንዴት እንደረዳኝ ጥቅሙን እኔ አይቼዋለሁ እና ልክ እንዳንተ እኔ መጽሐፍ የምጽፈው ማውራው እንዲህ አይነት ፕሮግራም ማዘጋጀው ዋናው ከውስጤ በርን የሚያደርገው እኔን አንድ መጽሐፍ እንደዛ ከቀየረኝ እኔ የማውቀውን እውቀት የማውቃትን ትንሽም ብትሆን ለምንድነው ጽፌም ሼር የማላደርገው? አንድ ሰው ሊጠቀምበት ይችላል። ለምንድነው እንዲህ አይነት ቪዲዮ ሰርቼ ከሌሎች ኤክስፐርቶች ጋር ሰዎች እንዲጠቀሙ የማላደርገው? ምክንያቱም አንድ መጽሐፍ፣ አንድ አይዲያ፣ አንድ ስቶሪ አንድ ሰውን ኮምፕሊትሊ ቀይሮት ከዛ ከመጥፎ ህይወት ውስጥ ሊያወጣው ይችላል። እኔም ምስክር ነኝ፣ አንተም እንዳልከው አንተም ምስክር ነህ። በህይወት ላይ ለውጥ አምጥተህ ከዛ በኋላ ሌሎች ላይ ለውጥ ለማምጣት ነው። ምናልባት ሁሉንም ስራዎችህን ጨምቀ ስታያቸው ወይም ሁሉም መጽሐፍቶችን ጨምቀ ስታያቸው ጎልቶ የሚወጣ ፕሮግራም አለ። በቃ ይሄ ፕሮግራም ነው ብዙ ሰዎችን ለውጦ ፊድባክ ያገኘሁበት፣ ወይም ይሄ መጽሐፌ ነው በጣም የሰዎችን ህይወት እየቀየረ ሰዎች ጥሩ ፊድባክ የሰጡኝ ይሄ መጽሐፍ ነው የምትለው አለ? እውነት ለመናገር መጽሐፍቶችን ከኔ ስጽፋቸው ካለኝ ቫልዩ አንጻር አላበላልጣቸውም። ግን ቤስትሰለር ነው ከምንለው ከተነሳን የመጀመሪያው መጽሐፌ ነው። በመቶ ሺዎች የሚቆጠር ጊዜ ታትመዋል፣ ኮፒዎች ታትመዋል፣ ሄደዋል። ስቲል ሴሊንግ አሁንም እንደገና በቅርቡ ራሱ ታትሞ እንደገና አልቋል። እንደገና ለማሳተም የተዘጋጀው ነው። ሪፕሪንት የተደረገበት ጊዜ በጣም ብዙ ነው። እሱ ብዙ የገባው እሱ ነው ብዬ አስባለሁኝ። እና በዛም የተገረምኩበት ምንድን ነው የገባኝ ልክ እሱን ከጻፍኩ በኋላ ሊደርሺፕን ማስተማር ያለብን ለሊደሮች ብቻ አይደለም። አክቹዋሊ ለሌይ ፐርሰን ህዝቡ ራሱ ይፈልገዋል። ወጣቱ አሁን ሰልፍ ሊደርሺፕን በጣም ይፈልጋል። ከእሱ አንጻር እሱ ላይ በጣም ጎልቶ የወጣው ህብረተሰቡ መጽሐፍ እሱ ነው። ግን ኢች ኤንድ ኤቭሪ ቡክ የፕሪቪየሱ የሚወልደው ስለሆነ ተያያዥነት አላቸው። ኢንስፓይሬሽኑን የማገኘው አንዱ ከጻፍኩ በኋላ ነው። ኤክስፓንድ የሚደረግ አይዲያ ይኖራል። እዛ መጽሐፍ ውስጥ ማካተል አልፈልግም ወይም አልችልም። መጽሐፍቶች ኮምፓክት ሆነው ጭቅ ብለው ሰዎች እንዲመነዘሯቸው የሚቀርቡ መጽሐፍቶች ናቸው። ብዙ ትንታኔዎች ላይ ገቡ፣ ግን ሰውን እንዲያገኝ የሚፈልገውን ነገር እንዲያገኝ አደርጋለሁ። እዛ ውስጥ ግን ኤክስፕሎር መደረግ ያለበት ደግሞ ወደሚቀጥለው አስተላልፈዋለሁ። ከዛ አንጻር ሁሉም አስፈላጊ ናቸው ብዬ አስባለሁ። ግን አመራር ኤቲዩዚ ከሁሉም በላይ ብዙ ፔኔትሬት ያደረገ መጽሐፍ ነው።